ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቆንጆ የሆነ ለቁርስ በጣም ፍርፍር ያለ ደስ የሚል ቆንጆ የድርቆሽ ፍርፍር በአይብ ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ሼር እያደረጋችሁት ሁሌም ስለምታበረታቱኝ ስለምደግፉኝ በጣም ነው ማመሰግነው ማለት ነው። አይቡንም እንግዲህ ቤት ውስጥ ነው የሰራሁት። ቆንጆ ፍርፍር ያለ አይብ ነው። በርበሬው እንግዲህ በደንብ እንትን እንዳይለን ልጆች የሚበሉ ከሆነ እንደዚህ አይብ አርገንበት ከላይ ብንሰጣቸው በጣም ነው የሚወዱት ማለት ነውና እንደዚህ አርጌ እንግዲህ ቆንጆ አርጌ ሰርቻለሁኝ። እናንተም ደግሞ አሰራሩን እንግዲህ እንዴት እንደሆነ አብረን እናያለን። አሁን ወደ አሰራሩ በመጀመሪያ እንግዲህ ዘይት ጥጃለሁኝ። ከዛ በኋላ ሽንኩርት ድቅቅ አርጌ የከተፍኩት ሽንኩርት ነበረ። አንድ ራስ ሽንኩርት ነው ያረኩትኝ። ትልቅም አይባልም መካከለኛ ነው። በጣም ብዙ መስራት ስለማልፈልግ እንግዲህ ሽንኩርቱን እንደዛ አርጌዋለሁ። እናንተ በዛ አርጋችሁ መስራት የምትፈልጉ ከሆነ ሽንኩርቱን በርከት ብታረጉት ቆንጆ ነው ማለት ነው። እንግዲህ ሽንኩርቱን ቆንጆ አርጌ በደንብ አርጌ መጀመሪያ ላይ ጥብስ አደርገዋለሁኝ። እና ቀላል ነው፣ ፈጣን አሰራር ነው። እዚህ ጋር እንግዲህ በርበሬ አድርጌበታለሁኝ። እኔ ያደረኩት 2 ማንኪያ፣ በማንኪያዎቹ የኔ በጣም ትንንሽ ናቸው እና 2 ማንኪያ አነስ ባለ ማንኪያ 2 ማንኪያ በርበሬ ነው ያደረኩትኝና በርበሬውን በደንብ አድርጌ ከሽንኩርቱ ጋር ጥብስ አደርገዋለሁ ማለት ነው። እንግዲህ ቪዲዮውን ያው ፈጠን እያደረኩት ስለሆነ ነው እንጂ በደንብ አድርጌ ጊዜ ሰጥቼ በጣም እንዳይለበልብ እንትን በርበሬው ቆንጆ አርጌ ውሃ ትንሽ ጠብ እያደረኩኝ በደንብ አርጌ አቁላለዋለሁ ማለት ነው። ከዛ አንድ ራስ የሚሆን የተፈጨ ቲማቲም ነበረ። ቲማቲሙን አርጌ በቲማቲሙም ደግሞ እንደዚሁ በደንብ ጊዜ ሰጥቼ አበስለዋለሁኝ። በርበሬው እንግዲህ በደንብ የተዘጋጀ ቤት ውስጥ ቆንጆ ሆኖ በቅመም በደንብ የተዘጋጀ ስለሆነ ብዙ ቅመም አያስፈልገውም ወጡ ማለት ነው። በርበሬያችን ቆንጆ ሲሆን እንግዲህ ብዙ ቅመምም አያስፈልገንም። እዚህ ጋር እንግዲህ ትንሽ ውሃ ጠብ እያደረኩኝ በደንብ አርጌ ጊዜ ሰጥቼ በደንብ ነው ማቁላላው ማለት ነው። 1 ማንኪያ የተፈጨ ነጭ ሽንኩርት ነበረ። እሱ 1 ማንኪያ ነጭ ሽንኩርት አድርጌበታለሁኝ። ነጭ ሽንኩርቱን እንግዲህ እኔ ፍጭት አርጌ ፍሪጅ ውስጥ ነው ማስቀምጠው። ጊዜም እንደዚህ ሲያጥር ፍሪጅ ውስጥ በጨውና በዘይት አርጌ ፈጭቼ አስቀምጠዋለሁ። ለብዙ ጊዜ ይቀመጣል ሳይበላሽ ማለት ነው እና በጣም ስራ ያቀላል። ለፍጥነት እንደዚህ እንግዲህ ቆንጆ ሆኖ እንደዚህ ያበሰልኩት ነው። ውሃ ትንሽዬ ጠብ አደርግበታለሁኝ። ጋዙን በጣም ቀንሼው ነው ግድብልብ ብሎ እንዳያርብኝ። ከዛ ጠብ እያረኩኝ ቆንጆ አርጌ በደንብ አርጌ አበስለዋለሁኝ። እዚህ ጋር እንግዲህ ማጂ አድርጌበታለሁኝ። 1 ማጂ ማለት ነው። እንዳልኳችሁ ብዙ ቅመም ማድረግ አልፈለኩኝም። ግማሽ የሻይ ማንኪያ የሚሆን ኮረሪማ አድርጌበታለሁኝ። እናንተ ደግሞ እንደ ምርጫችሁ እንደ ፍላጎታችሁ እንግዲህ ቅመሙን መጨመር ትችላላችሁ። እኔ ግን ብዙ አላበዛሁም። ትንሽዬ ግማሽ ማንኪያ የሚሆን እዚህ ጋር ቆንደ በርበሬ አድርጌበታለሁኝ የተፈጨ። ከዛ ማስለዋለሁኝ በደንብ አርጎ ቆንጆ ሆኖ ከተቆላላልኝ በኋላ ቅቤ ጨምርበታለሁኝ ማለት ነው። እንግዲህ ዘይቱ በጣምም አልበዛም ቅቤ ስላደረኩበት ማለት ነው። እዚህ ጋር እንግዲህ ግማሽ የሚሆን ማንኪያ ደግሞ ቅቤ ጨምሬበታለሁ። 1 ማንኪያ ከግማሽ አደረኩኝ ማለት ነው። እናንተ እንግዲህ መጠኑን እንደፈለጋችሁ ማድረግ ትችላላችሁ። እና ቅቤ ያው ስላደረኩበት በጣም አላበዛሁኝም ዘይቱን መጀመሪያ ማለት ነው። እና እዚህ ጋር እንግዲህ ለጣዕም ግማሽ ማንኪያ የሚሆን ጨው አድርጌበታለሁኝ እና እንዲዋሃድልኝ እንግዲህ ቆንጆ አድርጌ አማስለዋለሁኝ። እንዳልኳችሁ ቅመም እናንተ መጨመር የምትፈልጉ ከሆነ የፈለጋችሁትን ቅመም መጨመር ትችላላችሁ። እኔ እንግዲህ እንዳልኳችሁ በርበሬው በደንብ ቆንጆ ሆኖ የተዘጋጀ ስለሆነ ቅመም ብዙ አልጨመርኩበትም።
እዚህ ጋር እንግዲህ ቆንጆ ሆኖ በደንብ አድርጎ ከተቆላላ በኋላ ውሃ ከልስበታለሁኝ ማለት ነው። በደንብ ቆንጆ ሆኖ ከዛ እዚህ ጋር እንግዲህ አማስለዋለሁኝ እና ውሃው እንግዲህ አረፋውን በደንብ አድርጎ ዋጥ ሲያደርገው ከዛ በኋላ ነው ድርቆሹን የምጨምረው ማለት ነው። እንደዚህ አማስዬ በደንብ እስኪን ተከተክልኝ እጠብቀዋለሁኝ። አሁን እንግዲህ እንዳያችሁት አረፋውን ምጥጥ አድርጓል። ድርቆሽ አደርግበታለሁኝ ማለት ነው። ድርቆሹን እንግዲህ እኔ ይሄን ያህል ነበር ያደረኩበት ማለት ነው። ከዛ በኋላ ግን ሳየው እኔ ማለት ነው በጣም ቡክት ሲል አልወድም። ትንሽ እንትን ሲል ነው የምወደው፣ ፍርፍር ሲል ነው የምወደው። በጣም እንትን ሲል ስለማልወደው ትንሽዬ ጨምሬበታለሁኝ ድጋሚ ማለት ነው። ትንሽ ደረቅ ሲል ነው እኔ የምወደው። ከዛ በዚህ መልኩ እንግዲህ እንደዚህ አቀላቅለዋለሁኝ አንድ ላይ ቆንጆ አድርጌ እና በርበሬውም በጣም ያልበዛ ቆንጆ ሆኖ በጣም ደስ የሚል ልጆችም እንግዲህ መብላት የሚችሉት አይብም ከጎን ስለሰራሁኝ እንግዲህ አይብ አድርጌበት ከአይብ ጋር ልጆች ቆንጆ ሆኖ ይበሉታል ማለት ነው። ለኛም ደግሞ ፈጣን ቆንጆ አሰራር ነው። ከዛ እንግዲህ እንደዚህ ካረኩት በኋላ በጣም ብዙ አላማሰልኩትኝም። ትንሽ ከድነውና አወጣዋለሁ። እንደምታዩት አልቦካም፣ ቆንጆ ሆኖ ፍርፍር ብሎ ደርሶልኛል ማለት ነው። እንግዲህ እንደምታዩት ነው። ከዛ ወደ ማቀርብበት ሰሃን ላይ ገለብጠዋለሁኝ ማለት ነው። ሳህኔ ላይ እንግዲህ እንደዚህ አድርጌ ገለብጠዋለሁኝ ማለት ነው። ሽታው ልነግራችሁ አልችልም። በጣም ቆንጆ ሆኖ የደረሰው በጣም ነው የሚጣፍጠው። በጣም አሪፍ ነበረ። እናንተም እንግዲህ በየቤታችሁ እንደዚህ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩት ቤተሰቦቼ። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ለማስታወስ ያህል ነው። ላይክ ስታረጉ ደግሞ ለብዙ ሰዎች ስለሚደርስ ላይክ ማድረግ እንዳትረሱ ቤተሰቦቼ። እንዲሁም ነባር ቤተሰቦቼ ሁሌ እንግዲህ ስለምታበረታቱኝ ስለምደግፉኝ በጣም አድርጌ ነው ማመሰግነው። አሁንም እንግዲህ ሀሳብ አስተያየት እየሰጣችሁ ሼር እያረጋችሁ አበረታቱኝ ማለት ነው። ይሄ አይብ እንግዲህ ቤት ውስጥ ያዘጋጀሁት ቆንጆ አይብ ነው። ፍርፍር ያለ በጣም የሚጣፍጥ ቆንጆ አይብ ነው። እሱን እንግዲህ ከላይ እንደዚህ አድርጌ በደንብ በርከት አድርጌ ጨምርበትና ልጆች እንዲበሉ አድርጌ እንዲመች አድርጌ አቀርበዋለሁኝ ማለት ነው። እና በጣም ነበር የሚጣፍጠው። በጣም ቆንጆዬ ነበር የሆነው። ጣዕሙ በርበሬ ያልበዛበትም በጣም ቆንጆ ነው የሆነው። እና በርበሬ የሚያቃጥላቸው ከሆነ ልጆች እንደዚህ አድርጋችሁ ሰርታችሁ ሞክሩት። ከላይ እንግዲህ ናና ያደረኩበት ማለት ነው ለዲኮር። እናንተ ከፈለጋችሁ ቃሪያም ማድረግ ትችላላችሁ። ላይን ያው ቆንጆ ሆኖ እንዲቀርብ ማለት ነው። እንግዲህ የዛሬው ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ በአዲስና በቆንጆ ቪዲዮ እንገናኛለን። እስከዚህ ሰዓት ስለተከታተላችሁ በጣም ነው የማመሰግነው። ባባይ